ጤናና ሰላም ለእናንተ ይሁን ውድ ተመልካቾቼ። ዛሬ የምንነጋገረው ስለ ማህፀን የፈንገስ ኢንፌክሽን ይሆናል። ይህ ቪዲዮ እጅግ በጣም ጠቃሚ በመሆኑ ለወዳጅ ዘመዶ ሼር ያድርጉ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ መሰል ቪዲዮዎች እንዲደርሷችሁ ቤተሰብ ይሁኑ። የማህፀን የፈንገስ ኢንፌክሽን እጅግ በጣም የተለመደ ኢንፌክሽን ነው። አብዛኞቹ ሴቶች ማለት ይቻላል በህይወት ዘመናቸው ቢያንስ አንድ ጊዜ በዚህ ችግር ይጠቃሉ። የማህፀን የፈንገስ ኢንፌክሽን ካንዳይላ በተባለ የፈንገስ ዝርያ የሚከሰት ሲሆን የአባለዘር በሽታዎች ተብለው ከሚታወቁ ህመሞች ውስጥ የማይካተትና እንዲሁም በቀላሉ ሕክምና ሊድን የሚችል ኢንፌክሽን ነው። በማህፀን ዙሪያ ጎጂ ያልሆኑ በርካታ የባክቴሪያና የፈንገስ ህዋሳት ይገኛሉ። እነዚህ ህዋሳት በተመጣጠነ መልኩ የሚገኙ ሲሆን ባክቴሪያዎች አሲድን በማመንጨት ፈንገሶች ከመጠን በላይ እንዳይራቡ ያደርጋሉ። ነገር ግን ይህንን መመጣጠን የሚያዛቡ ሁኔታዎች በሚፈጠሩበት ጊዜ ፈንገሶች ከመጠን በላይ በመራባት የማህፀን ኢንፌክሽንን የሚያስከትሉ ይሆናል። የሚከተሉት ሴቶች ከሌሎች ሴቶች በተለየ መልኩ ለማህፀን ፈንገስ ኢንፌክሽን ተጋላጭ ናቸው። አንደኛ፣ ጸረ ባክቴሪያ ወይም አንቲባዮቲክስ የሚጠቀሙ ሴቶች። ይህም የሆነበት ምክንያት ጸረ ባክቴሪያዎች በማህፀን ዙሪያ የሚገኙ ጠቃሚ ባክቴሪያዎችን መጠን በመቀነስ ፈንገሶች እንዲራቡ በማድረግ ለማህፀን ፈንገስ ኢንፌክሽን የሚያጋልጡ ነው የሚሆነው። ሁለተኛ፣ ነፍሰ ጡር የሆኑ እናቶች። ሶስተኛ፣ የስኳር ህመም ያለባቸውና የስኳር ህመማቸውን በክትትል አማካኝነት መቆጣጠር ያልቻሉ ሴቶች። አራተኛ፣ በተለያየ ህመም ለምሳሌ በኤችአይቪ ኤድስ ሊሆን ይችላል የበሽታ የመከላከል አቅማቸው የተዳከመባቸው ሴቶች። እንዲሁም አምስተኛ፣ ምንም እንኳን የማህፀን ፈንገስ ኢንፌክሽን የአባለዘር በሽታ ባይሆንም በግብረ ስጋ ግንኙነት ወቅት እንግዲህ ከሌሎቹ የአባለዘር በሽታዎች ጋር ሊተላለፍ ይችላል። የማህፀን የፈንገስ ኢንፌክሽን ምልክቶችን ስንመለከት አንደኛው በማህፀን አካባቢ የማሳከክ ስሜት፣ ሁለተኛ በማህፀን አካባቢ እብጠትና መቅላት፣ ሶስተኛ ከማህፀን የሚወጣ ነጭ ወፍራምና ሽታ የሌለው ሽታ የሌለው ፈሳሽ፣ አራተኛ በታችኛው የማህፀን ክፍል የሚኖር የህመም ስሜት፣ እንዲሁም አምስተኛ ሽንት በሚሸኑበትና ግብረ ስጋ ግንኙነት በሚያደርጉበት ጊዜ የሚኖር የማቃጠል ስሜት ይገኝበታል። የማህፀን የፈንገስ ኢንፌክሽንን ህክምናና መከላከያ መንገዶችን ስንመለከት ህክምናው የጸረ ፈንገስ መድኃኒትን መጠቀም ነው። የሚከተሉትን ተግባራት በመከወን የማህፀን የፈንገስ ኢንፌክሽንን መከላከል ይቻላል። አንደኛ፣ ዘና ያሉና እንግዲህ የማያጣብቁ አይነት ሱሪዎችን መጠቀም። ሁለተኛ፣ ከጥጥ የተሰሩ የውስጥ ሱሪዎችን መጠቀም። ሶስተኛ፣ እርጥበት የሚይዙ አይነት ልብሶችን ለብሶ ለረጅም ጊዜ አለመቆየት፣ ለምሳሌ የዋና ልብሶችን። አራተኛ፣ እንግዲህ የግል ንጽህናን መጠበቅ። እንዲሁም አምስተኛ፣ በጣም ሞቅ ባለ ውሃ ሻወርን አለመግባት ወይም አለመታጠብ ይገኛል።